Welcome to Kasao, Mukono district in central Uganda. Here, Mariam Nabatanzi is like... ወዳጃችን ማህፀንሽ ይለምልም ይሉት የኛ ምርቃት እዛ ሀገረ ኡጋንዳ ላይም ኖሮ አብዝታ ተመርቃ ነው መሰል ኡጋንዳዊቷ የ39 ዓመት ሴት 38 ልጆችን ወልዳ እያሳደገች ነው። በእርግጥ የ39 ዓመት ጎልማሷ እትዬ ናባታንዚ የወለደቻቸው ልጆች በጥቅሉ 44 ቢሆኑም ዛሬ ላይ በህይወት ያሉት 38ቱ ብቻ ናቸው። ማርያም ናባታንዚ መኖሪያዋን በሀገረ ኡጋንዳ ሙኮኖ ግዛት ካቢምቢሪ የተባለ መንደር ውስጥ ያደረገች የ39 ዓመት ጎልማሳ ናት። የመንደሯ ሰዎች አራት የምትወልዷ የመንቶች እናት እንደማለት የሆነ ናሎንጎ ሙዛላባና የሚል ቅጽል ስም ያወጡላት ናባታንዚ የትዳርን ዓለም ገና በእድሜዋ ማለዳ ላይ ሳለች ነበር የገባችበት። በ12 ዓመቷ የ43 ዓመት ጎልማሳ አግብታ መኖር ጀምራ እናም ገና የ13 ዓመት ታዳጊ ሳለች ወሊድን ሀብላ ጀምራ ዛሬ ላይ በ39 ዓመቷ 25 ዓመታትን ከዘለቀው ትዳሯ 44 ልጆችን ወልዳ ለመሳም በቅታ 38ቱን በማሳደግ ላይ ትገኛለች። ሁሉንም ልጆቿን በተፈጥሯዊ መንገድ አምጣ የወለደችው ናባታንዚ የመጨረሻውንና ዛሬ ላይ መንፈቅ ያልሞላውን ልጇን ብቻ ነው ሆስፒታል ሄዳ የወለደችው። ሌላው ሁሉም እቤት ውስጥ የተወለደ ነው። ትልቁ ልጇ 23 ዓመቱ የመጨረሻው ደግሞ 5 ወሩ ሲሆን ከ38ቱ ልጆች 10ሩ ብቻ ሴቶች ናቸው። እንዴት ቢሆን ነው በ39 ዓመት 44 ልጅ የሚወለደው ብለው ግራ መጋባቱ አይቀርምና እነሆ የናባታንዚን የወሊድ ታሪክ። ሐሳቤ 6 ልጆች ብቻ እንዲኖሩኝ ነበር የምትለው ናባታንዚ 4 ጊዜ መንታ ወለደች። ከዚያ ቀጥሎ በነበሩት 3 ወሊዶች ደግሞ በእያንዳንዳቸው 5 ልጆችን ወለደች። ቀጥሎ በነበሩት 3 ወሊዶቿ ደግሞ 3 መንታ ልጆችን ተገላገለች። በመቀጠል ደግሞ መንታ 4 መንታ የወለደችበት ጊዜም ነበር። ብቻ ምን አለፋውት በ10 ጊዜ ወሊድ 32 ልጆችን አፍርታ ነበር። ሁሉንም ከአንድ አባት ማለት ነው። አራተኛ መንታ ልጆችን እንደወለድኩ ወደ ሆስፒታል ሄጄ ነበር የምትለው ናባታንዚ የወሊድ መቆጣጠሪያ መድኃኒቶች ለሞት ሊዳርግ የሚችል የጎንዮሽ ጉዳት የሚያስከትሉባት ሆነው መገኘታቸውንና ሌላ ምንም አይነት የወሊድ መቆጣጠሪያ ነገር ከሐኪሞች ዘንድ ባለማግኘቷ ዛሬ ላይ በ39 ዓመቷ የ38 ልጆች እናት ሆና እንድትገኝ እንዳደረጋት ትናገራለች። ለልጆቿ ስም ለማውጣት የስም ዝርዝሮች የተከተቡበትን መጽሐፍ የገዛች ሲሆን እየበዙ ሲሄዱባት ደግሞ የምትወዳቸውን የፊልም ዓለም ገጸ ባህሪዎች ለልጆቿ መጠሪያ ታደርጋቸው እንደገባችም ነው ናባታንዚ የምትናገረው። ይታደሉታል እንጂ መች ይታገሉታል እንዲሉ መውለዱስ እሺ የተፈጥሮ ጉዳይ ነውና ይሁን የማሳደጉስ ነገር እንዴት ሆነላት ካሉ ናባታንዚ ለልጆቿ ቀለብ በየቀኑ 22 ኪሎ የበቆሎ ዱቄት፣ 7 ኪሎ ባቄላና 2 ኪሎ ተኩል ስኳር ተጠቅማ የምታዘጋጀውን ገንፎ ትቀልባቸዋለች። ይህንን የዕለት ወጪዋን ለመሸፈን ደግሞ በቀን ለ5 ሰዓታት ያክል መስራት የሚጠበቅባት ሲሆን ያገኘችውን ስራ ሁሉ ትሰራለች። ኬክ ጋገራ፣ የፀጉር ስራ፣ ፍሸና እንዲሁም ደግሞ የባህል መድኃኒት ማዘጋጀት ናባታንዚ ከምትሰራቸው ስራዎች መካከል ተጠቃሾቹ ናቸው። ወትሮም ቢሆን ጭቅጭቅና ድብድብ እንጂ ሌላ ነገር የማያውቀው ባለቤቷ እምጥግባ ስምጥ ሳይታወቅ ጥሏት ከጠፋ የሰነባበተው ናባታንዚ ቤተሰቡን የማስተዳደሩን ኃላፊነት ብቻዋን ነው የተያያዘችው። ይሁን እንጂ በልጆቿ መብዛት ከመማረር ይልቅ እንዲያውም ጸጋ ነው ስትል ነው የምትናገረው። ልጆችን ያለ እድሜያቸው ለጋብቻ አሳልፋችሁ አትስጡ፣ የሚደርስባቸው አካላዊና ስነ ልቦናዊ ጉዳት የከፋ ነው ስትልም ትመክራለች። አባቷ ከተለያዩ ሴቶች የወለዳቸው 45 ልጆች እንደነበሩትና ልጆቹ 4 መንታ ሆነው እንደተወለዱ የምትናገረው ናባታንዚ ምናልባት እሷም እስከ 5 መንታ በአንድ ጊዜ መውለዷ ከአባቷ የወረሰችው ሳይሆን እንደማይቀር ታወሳለች። የሕክምናው ዓለም ሰዎችም በዚህ ሐሳብ የሚስማሙ ሲሆን ናባታንዚ ማህፀኗ በአንድ ጊዜ በርከት ያሉ እንቁላሎችን እንዲያመርት በሚያደርግ በሳይንስኛ ስሙ ሃይፐር ኦቭዩሌሽን በተባለ የጤና መዛባት መጠቃቷና 4-5 መንታ ወልድ መያዟ የቤተሰብ ውርስ ነው ብለዋል። ወዳጃችን ይህን መታደል ነው ይሉታል ወይስ ራያ ድርስ ነው ብለው ከንፈር ይመጡ ይሆን?